ልትበሉ ስትሉ ሲርቃችሁ የወፍራም ሰው ሽክሸካም እንደዛ ነው። ልክ ልትበሉ ስትሉ ቦርጩ ልትበሉ ስትሉ ቦርጯ አንዱ እንኳን ቀጭን ቢሆን የሆነ ቦርጩን በገመድም እንደዚህ አስይዘው ወይንም በመርፌ ቁልፍ አስይዘው ቀጭኑ ከላይ ይሆናል። አሁን ቢገባኝ ጉቶ ቦርጫ፣ ሚስቱ ቦርጫ፣ እንቁርቲ ቦርጫ፣ ዱቄት እንኳን ቦርጭ የላትም። እሱ ደግሞ ቁጭ ብሎ ነው የሚውለው። ወይኔ ጌታ ሆይ እኔ ማየት እፈልጋለሁ። አይስወር እኔ መቅመስ እራሱ እፈልጋለሁ። ከወፍራም ሰው ጋር ምን አይነት ፊሊንግ አለው? አይስወር መቅመስ እራሱ እፈልጋለሁ። ከዛ እነዚህ ሰዎች ይመጡና የወሸላ እጥረትና የስሜት ሽክሸካ እጥረት ያለበት ባልና ሚስት ይመጣና የኢትዮጵያ ሕዝብ ላይ እንጉልፋቶ ላይ እምቡፍ ይላል። በጣም ችግርም አለ። የጉቶና የእንቁርቲ ብታዩዋት ወይኔ የእንቁርቲማ ሲያስጠላ፣ ወይኔ የእንቁርቲ ወይኔ ሲያስጠላ አልኳቸው። አይስ እንዴት እንደምታስጠላ ልነግራቸዋል። የአላህ ያረቢ አትበልን። በሉ እኔ ሳስበው ራሱ የበላሁት ሊወጣ ነው። ግን ማየት እፈልጋለሁ። የጉቶንም ወሸላ ማየት እፈልጋለሁ።